This thing is not working. ገድሉ ታምራቱ እጅግ ግሩም ሞትን አዋርዶ የተዋሕዶ ኮከብ ተክለ አርያም እንደምናላችሁ እንዴት አደራችሁ? እንኳን ደህና መጣችሁ። ሳምንታዊ ፕሮግራማችን ተጀምሯል። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ እንጠብቃለን መምህሮቻችን። ፍሬዬ እንዴት ነሽ? እንኳን አደረሰሽ። ደህና ናችሁ? እንኳን አብሮ አደረሰ። ሚናዬ እንዴት ነሽ? እንኳን አብሮ አደረሰን። ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣሽ። ሁላችሁ እንኳን ደህና ነኝ። እንኳን ደህና ቆየሽኝ። ተመስገን በቸርነት ድውያን ሲፈቱ
አቡሹ አንዴ ስልክሽን አምጪማ ስልክሽን ጉማዛ ሽቶዬ ነሽ ጉማዛ ሽቶዬ ነሽ ሰሁሉ ፊት ዘመርኩልሽ ባንቺ ታፈለ አልጫነቴ ተራሻለሁ ለእኛ ቤቴ ጉማዛ ሽቶዬ ነሽ ሰሁሉ ፊት ዘመርኩልሽ ባንቺ ታፈለ ታፕታፕ ኮፒ ሊክ እያደረገ ነው በመስሉ አባት ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተለማመደ በጽድቅ አደባባይ አረሳት ኢትዮጵያ እግዚአብሔር ሰው ነው ተወዳጅ ያስዬ ሌላ ዳኛ አለ ያለ ሰው አለ እንዴ? እስካሁን መጽሐፍ ቅዱስ አላነበባችሁ? ታው ልጅ ለእናቷ ምጥ አስተማረች እንዳይሆንብን እኮ ብለን ዝም ያለው ጸሎቱ ቃሉ የተሰማ ወንጌል የሰበከ በገጠር ከተማ
የሳው ኮከብ የደብረ አስቦቱ ለወንጌል ተዋጋች ንጽሕት ሕይወቱ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ ፋና እስከ ዛሬ ሲያበራ የኖረው የአዲስ አበባ ብስራት ጽዮን እግዚአብሔር እናቱ ማኅፀነ ብሩክ ወለደች ኮከብን ሲኦልን የሚያውቅ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ ዲያብሎስ እስካሁን ስሙ ሲጠራበት ሲነገር ይኖራል በእሳት ሰንሰለት አዲስ ሐዋርያ የኢትዮጵያ አባት ደጋና ቆላውን በመስቀል ባረካ እሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ ምንጩና ፏፏቴው ተራራው ቅዱስ ነው የአባታችን መስቀል ጸሎት ስለነካው የተራመደበት የዳሰሰው ሁሉ ድውይ ይፈውሳል ሳርና ቅጠሉ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል እግዚአብሔር ሰው ነው ተወዳጅ የተረማመደ በጽድቅ አደባባይ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የተረማመደ በጽድቅ አደባባይ የተረማመደ
ከዚህ ትገቢ ነበር ካንቺ ትገቢ ነበር ማለት ትራፊሽ ስሩ ዘይቱን ስለሚለይ ነው ኦሊቭ ኦይል ለመስራት ነው ያስናለሽ እንትን አይደለ እዛ በቃ ግሮሰሪዎች ገዢ ኦሊቭ ኦይል እና ኦሊቭ ኦይል በጣም ትንሽ አሁን ቲክናስ ኤክስትራ ቨርዥን ስለሚለው ስለሚለይባቸው እና ደረቅ ዳቦ እንትን ቶስት ምናምን ነገር አድርጋችሁ ምናምን ስጧቸው። ኦኬ አይዞሽ። እሺ 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 ኦኬ። መምህርዬ እንዴት አሉ? እንኳን ደህና መጡ። ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? በጸሎት እንጀምርና እንትን እንቀጥል አይደለ ከቻሉ። I'm sorry, your phone won't work on our network. ሚናይ እንዴት ዋላችሁ? እግዚአብሔር ይመስገን። አንድ መዝሙር ምረጭ ሚና። እሺ ቦታ እያስተካከልኩ ስለሆነ። እሺ እሺ አንድ መዝሙር። Bundle plan starts at only $100 a month. በምን እጽናናለሁ በምን ብረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ በምን ብረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ሸክም ለከበደ ማረፊያ ነህ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ በምን ብረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሪዬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ በምን ብረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ማቀርቀሬ
ልቤን ሰበርኩኝ ገና በርትቼ ተራመድኩ እንደገና ቃል ኃይል የሚያጸናኝ ማለት ላይ የተከልከኝ ቃል ኃይል የሚያጸናኝ ማለት ላይ የተከልከኝ ቸር አምላክ ይሁን ዳኛ አማኑኤል የመታመኛ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ቆሜ መታየቴ አንተ ስላለህ መድኃኒቴ ቆሜ መታየቴ እንባዬ ታበሰ ስታጽናናኝ ድል የሆነው ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኸኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኸኝ ቸር አምላክ ይሁን ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ቆሜ መታየቴ አንተ ስላለህ መድኃኒቴ ቆሜ መታየቴ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ቆሜ መታየቴ አንተ ስላለህ መድኃኒቴ ቆሜ መታየቴ Get renter's insurance without calling your parents for help. Get a quote in seconds, starting at $5. መጀመር እንችላለን ሚና እሺ እሺ መምህር ጸሎት ተደርጓል። አይ አልተደረገም። እሺ ለጸሎት እንዘጋጅ። ህሊናችንን እንሰብስብ። አንጻረ ገጻችንን በስመ ሥላሴ በአብ በወልድ በመንፈስ ቅዱስ ስም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ይችን ሰዓት ባርከ ቀድሰ ስለሰጠህን እናመሰግንሃለን። በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን ለሁላችንም ማስተዋልን እንድትሰጠን ቅዱስ ፈቃድ ይሁንልን። ቅዱስና እውነተኛ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንደምናመሻችው የክርስቶስ ቤተሰቦች የእመቤታችን የንጽሕት ድንግል ማርያም ወዳጆች እንደምናምሽታችኋል፣ እንደምናድራችኋል፣ እንደምንውላችኋል እንደየሰዓት አቆጣጠራችሁ። እንግዲህ ዛሬ ከባለፈው ሳምንት በጎነት የሚለውን ተምረናል። ዛሬ ደግሞ ከዘጠኙ የመንፈስ ቅዱስ ፍሬዎች አንዱና ዋነኛው መሰረት የሆነውን እምነት የሚለውን ደግሞ እንነጋገራለን። እንግዲህ እንደምታስታውሱት እግዚአብሔር ፈቅዶ ዘጠኙን የመንፈስ ቅዱስ ፍሬዎች አንድ በአንድ እየተነጋገርን በእግዚአብሔር ፈቃድ እዚህ ደርሰናል። ስንጀምር እንደምታስታውሱት የገላትያ የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ ነው መነሻ ያደረግነው። የመንፈስ ፍሬ ግን ፍቅር ብሎ ጀመረ። ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት እነዚህን እንግዲህ ባለፉት ሳምንታት የተማርናቸው ናቸው። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት። ከበጎነት ቀጥሎ እምነት። ከበጎነት ቀጥሎ ሰባተኛው እምነት ነው። ስለዚህ ዛሬ ስለ ሰባተኛው የመንፈስ ቅዱስ ፍሬ ስለ እምነት እንነጋገራለን። ከዛ ቀጥሎ እንግዲህ ሁለት ነው የሚቀረን፣ የዋህት፣ ራስን መግዛት። የዋህት፣ ራስን መግዛት የሚሉት ሁለት ነው የሚቀረን ማለት ነው። እንግዲህ እግዚአብሔር ሁላችንንም ያስተምረን። እንግዲህ እምነት ከተጠቀሱት የመንፈስ ቅዱስ ፍሬዎች አንዱ ነው። ይህንን የመንፈስ ቅዱስ ፍሬ ሁላችን ማፍራት አለብን። በተለይ የሌሎቹ ሁሉ ምንጭ ይሄ እምነት ነው። የሌሎቹ ሁሉ ምንጭ እምነት ነው እና እምነት የሚያድግ ነገር ነው። በእምነት ማደግ መቻል አለብን። ለዛሬ መነሻ የሚሆነን የእግዚአብሔር ቃል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ዕብራውያን 11 ቁጥር 6 ላይ እንዲህ የሚል ቃል አለ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ይህን ቃል የምታገኙት ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 11 ቁጥር 6 ላይ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እምነት አንደኛ እግዚአብሔርን ደስ የምናሰኝበት መሳሪያችን ነው። እምነት የመንፈስ ቅዱስን ፍሬ ነው። በውስጣቸው የእግዚአብሔር መንፈስ የሌለባቸው ሰዎች
ይሄ ጸጋ ሊኖራችሁ አይችልም። ስጦታ ነው። እነዚህ የመንፈስ ቅዱስ ፍሬዎች እኛ ቆፍረን የምናመጣቸው አይደለም፣ ለፍተን የምናገኛቸው አይደለም። የመንፈስ ቅዱስ የጸጋ ስጦታዎች ናቸው። ስለዚህ እምነትም ከእግዚአብሔር የሚሰጠን ነገር ነው። የእግዚአብሔርን ቃል በማንበብ ውስጥ የምናሳድገው ነገር ነው። ደግሞ ቅዱስ ጳውሎስም በዕብራውያን መልእክቱ የመንፈስ ቅዱስ ፍሬ ብቻ ሳይሆን እግዚአብሔርን ደስ ለማሰኘት አንድ ሰው በእምነት ማደግ አለበት። መቼስ በክርስትና ውስጥ ትልቁ የሁላችንም ተጋድሎ የሁላችንም ሩጫ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን ማስደሰት ነው። እግዚአብሔርን ማስደሰት ነው። ሌላ ዓላማ የለንም። እግዚአብሔርን ደስ ማሰኘት ነው። ስለዚህ እግዚአብሔርን ደስ ማሰኘት እንዴት ይቻላል ብላችሁ ይህን የተጠይቁ ይሆናል። እንደ አምላኬን ከልጅነቴ የረዳኝ ያሳደገኝ ያለበሰኝ ያጠጣኝ ያረካኝ የረዳኝ የዳረኝ የኳለኝ በልጅ የባረከኝ እግዚአብሔርን እንደው ምን ላርግለት ትሉ የለ? በቃ እንደው ምን ላርግለት፣ እንዴትስ ደስ ላሰኘው። መዝሙርም አይደል አለ ዳግማዊ መዝሙር እንዴት ደስ ላሰኝ መሰለኝ። እና እግዚአብሔር እንዴት ደስ እናሰኘው ብለን ስንጠይቅ ይኸው መጽሐፍ መልስ ሰጠን። ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም። በቃ ሌላ ለእግዚአብሔር የምናደርግለት ነገር የለም። ማመን ነው። እምነት እግዚአብሔርን ደስ ያሰኛል። እውነትም ነው፣ ደግሞ ደስ ይላል። አሁን ሰውኛ በጣም በእኛ ላይ እምነት የሚጥሉ ሰዎች፣ እኛን የሚያምኑን ሰዎች እንዴት ነው የምንወዳቸው? በእኛ ላይ ኮንፊደንስ አላቸው፣ እኛ ላይ ዲፔንደንት ናቸው። በቃ በእኛ ይኮራሉ፣ በእኛ ይደሰታሉ። አያችሁ? እና እነዚህ ሰዎች እንዴት ነው እኛን የሚያስደስቱት? እግዚአብሔርም እንደዚህ ነው። በእሱ ላይ ያለን እምነት እግዚአብሔርን ደስ ያሰኘዋል። ምን ብለን ነው የምናምነው? የእግዚአብሔር ቃል ምን ነው የሚለው? ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። አያችሁ? ምንድን ነው? ምን ብዬ ልመን? አሁን የጥሩ ጥያቄ ነው። ምን ብዬ ነው ማምነው ስንል እግዚአብሔር እንዳለ። አያችሁ? እግዚአብሔር እንዳለ ብቻ አይደለም፣ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል። እግዚአብሔር ዋጋ እንደሚሰጠን ማመን አለብን። በጾማችን ውስጥ፣ በጸሎታችን ውስጥ፣ በምጽዋታችን ውስጥ ይህን ሁሉ ስናደርግ አንድ ነገር ማመን አለብን። እግዚአብሔር ዋጋ እንደሚሰጥ ማመን መቻል አለብን። ስለዚህ አንድ ሰው እግዚአብሔርን ማመን ምንድን ነው ሊል ይችላል። እውነተኛ ትክክለኛም ጥያቄ ነው። እግዚአብሔርን ማመን ምንድን ነው? ይኸው መጽሐፉ መለሰለት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አለና ምንድን ነው ማምነው ካላችሁ ደግሞ መጀመሪያ እግዚአብሔር እንዳለ። ይህ ትምህርት በቤተክርስቲያን ሀለወተ እግዚአብሔር ይባላል። ሀለወተ እግዚአብሔር የእግዚአብሔርን መኖር የምንማርበት እና ይህ ትምህርት አሁን እየተዘነጋ ነው። ለምን? ብዙዎቻችን በእግዚአብሔር እንደምናምን ስለምናስብ። የሚገርማችሁ ግን ብዙ ክርስቲያን ሆነው በእግዚአብሔር የማያምኑ ሰዎች አሉ። እግዚአብሔር አለ ስትሏቸው የሚደናገሩ አሉ። እግዚአብሔር ዳግመኛ ይመጣል ለፍርድ ስትሏቸው አይ ከሞት በኋላ ምን ህይወት አለ የሚሉ አሉ። ጥንቃቄ ያስፈልጋል። እንዲህ የሚሉ ሰዎች አሉ። እና እንደው እዚህ ትምህርት ላይ አተኩረን መስራት አለብን። በጣም የእምነት ችግር ያለባቸው ሰዎች አሉ። እንዳይመስላችሁ ቤተክርስቲያን የሄደ ሁሉ ያምናል ማለት አይደለም። የሰበከ ሰባኪ ሁሉ ያምናል ማለት፣ የዘመረ ሁሉ ያምናል ማለት አይደለም። የመነኮሰ ሁሉ ያምናል ማለት አይደለም። አንዳንዴ አማኝ የማይሰራቸውን ስራዎች ሲሰሩ ካየን እኮ የማመን ችግር አለ ማለት የማመን ችግር አለ። ስለዚህ እኔ ሀለወተ እግዚአብሔር ስለ እግዚአብሔር መኖር የምንማረው ትምህርት በጣም ያስፈልገናል። በአሁኑ ዘመን በጣም ያስፈልገናል። ስለዚህ እምነት ስንል እግዚአብሔር እንዳለ ማመን ነው። አይቸው እግዚአብሔር በሶስትነት በአንድነት በሶስትነት እንደሚመለክ ማመን ነው። ምን ብለን ነው የምናምነው? እምነት ቀላል ነገር አለ። እኛ አምስቱ አዕማደ ምስጢራት ስንል
በሚስጥረ ሥላሴ ምንድን ነው የምናምነው? በሚስጥረ ሥላሴ እኛ የምናምነው የሥላሴ አንድነት ሦስትነትን። ይህ ትልቅ የእምነት መገለጫችን። ሥላሴ አንድም ሦስትም ናቸው። በአካል በግብር በስም ሦስት፣ በአገዛዝ በመፍጠር በፍቃድ በባህሪ አንድ ብሎ ማመን ለድነታችን መሰረት ነው። እኛ እግዚአብሔር ስንል በሦስትነት በአንድነት የሚመለከውን ቅድስት ሥላሴ ብለን ነው የምናምነው። ሌሎች ደግሞ አንድ ገጽ ብለው የሚያምኑ አሉ። በቃ አላህ አይወልድም አይወለድም ብለው የሚያምኑ አሉ። እኛ እንለያለን። እምነታችን እምነት ምንድን ነው? እግዚአብሔር እንዳለ ማመን። ምን ብለን ማመን? አንድም ሦስትም ናቸው ብሎ ማመን። ከሦስቱ አካል አንዱ አካል እኛን ለማዳን ንጽሕት ከምትሆን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ብሎ ማመን ማመን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን አደል ምንለው በሃይማኖት ጸሎታችን ላይ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። አያችሁ፣ እምነት ጥምቀት ሲምቦሊክ ነው ብለን ሳይሆን ጥምቀት ለድህነታችን መሰረት ነው። የሥላሴ ልጅነት የምናገኝበት ነው። የኃጢአት ስርየት የምናገኝበት ነው። የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን ብለን አደለ እንደ ጸሎት ምንጸልየው። እምነት አያችሁ ሰፊ ነው። እምነት በሥላሴ አንድነት ሦስትነት ማመን፣ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛን ለማዳን ወደ ምድር መምጣቱን ማመን፣ በጴንጤናው በጲላጦስ ዘመን ያለ ዕዳው ያለ በደሉ መሰቀሉን፣ ወደ መቃብር መውረዱን፣ በሦስተኛው ቀን ደግሞ ሞትን ድል አድርጎ መነሳቱን ማመን። አያችሁ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምን ብለን እንመን? ይኸው እየነገርኳችሁ። ሥጋዬን ያልበላ ደሜን ያልጠጣ የዘላለማዊ ሕይወት የለውም ብሏል። የክርስቶስ ሥጋና ደም የዘላለማዊ ሕይወት የምናገኝበት ሚስጥር እንደሆነ ማመን። ከዛ ደግሞ በትንሣኤ ሙታን ማመን። ብዙ ሰው የሚቸገረው በትንሣኤ ሙታን ማመን። ክርስቶስ ሞትን ድል አድርጎ እንደተነሳ የሙታን በኩር እንደሆነ እኛም የሙታን በኩር የሆነው ክርስቶስን ተከትለን እንደምንነሳ ከሞት በኋላ ሕይወት እንዳለ ማመን። ምን ብለን እንመን? እግዚአብሔር እንዳለ አደል ያለን ቅዱስ ጳውሎስ ለዕብራውያን መልእክቱ ላይ እግዚአብሔር እንዳለ እንዳለ ስንል አሁን የነገርኳችሁን በሙሉ ያጠቃልላል። እምነት ከዛስ ዋጋ ሰጪ እንደሆነ እግዚአብሔር ማመን፣ ለጾማችን ዋጋ የሚሰጥ እችን አሁን እዚህ ቁጭ ብለን ለተማርናት እግዚአብሔር ዋጋ ይሰጠናል። እችን ቃሉን ለሰማንበት እኔም ቃሉን ለተናገርኩበት እናንተም በትዕግስት ዛሬ በቲክቶክ ላይ ሺህ አማራጭ የምትሰሙት እያለ አይ የእግዚአብሔር ቃል ነው ገዥ ብላችሁ ልባችሁን ከፍታችሁ መስማታችሁ እግዚአብሔር ዋጋ ይሰጣል። እግዚአብሔር ዋጋ ይሰጣል። ስለዚህ ዋጋ እንደሚሰጥ ማመን ነው። እምነት ከየት ይመነጫል? ደግሞ ስለሱ ልንገራችሁ። እምነት ከምን ይመነጫል? እምነት ከየት ይገኛል? አሁንም ቅዱስ ጳውሎስን ነው የምጠቅስላችሁ። አሁን ጥያቄ ትጠይቃላችሁ። ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል አውቃችኋል። ግን ደግሞ እምነት የት ይገኛል? ሌላው ጥያቄ እምነት ከምን ይገኛል? ወይም ደግሞ እምነቴን እንዴት ላሳድግ ብላችሁ ጠይቃችሁ ታውቃላችሁ? እምነት እንዴት ያድጋል? እሱም ደግሞ እንነጋገር። አሁን ደግሞ መወስዳችሁ ወደ ቅዱስ ጳውሎስ መልእክት የሮሜ ሰዎች ወደ ሮሜ ላከው መልእክቱ ላይ የሮሜ መልእክቱ ላይ ሮሜ ምዕራፍ 10 ቁጥር 14 ሮሜ ምዕራፍ 10 ቁጥር 14 እሺ ሮሜ ምዕራፍ 10 ቁጥር 14 ምን ይላል? ሮሜ ምዕራፍ 10 ቁጥር 14 እንግዲህ ይላል ያላመኑበትን እንዴት አድርገው ይጠሩታል? አያችሁ፣ ያላመኑበትን እንዴት አድርገው ይጠሩታል? ሳያምኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? እንግዲህ እግዚአብሔርን ለመጥራት ማመን አለብን። ለማመን መስማት አለብን። ለመስማት ደግሞ ሰባኪ ያስፈልገናል። እንዴት አድርገው ቅዱስ ጳውሎስ እንዳያያዘው ያላመኑበትን እንዴት አድርገው ይጠሩታል?
ባልሰሙትስ ነገር እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ተመልከቱ፣ ካልተላኩ እንዴት ይሰብካሉ? ከዚያ ምን ይላል? እንግዲያስ አለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ይችን ቃል አስቀምጡ። እንግዲያውስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ተመልከቱ። ስለዚህ የእምነት ምንጩ መስማት ነው፣ ማድመጥ ነው። እንዴት መታደል ነው! አሁን ሳላስተምር ከኔ የተሻሉ ሊቃውንት አሉ። ሚና ጋብዛ ብሰማ እንዴት እድለኛ ነኝ! እንዴት እድለኛ ነኝ ብሰማ። ምክንያቱም እምነት ከመስማት ነው ይላል። እባካቸው የእግዚአብሔር ቃል ለመስማት በጣም ጣሩ። አሁን በዚህ ሰዓት ስክሮል እያደረግን ብዙ ነገር መስማት እንችላለን አይደለ? እናንተ ግን ምርጫችሁን እምነት የሚጨምርላችሁን የእግዚአብሔር ቃል አድርጋችኋል። እድለኞች! ይህ እኮ መታደል ነው። ስለዚህ ጸጋ እግዚአብሔርን አመስግኑ። እናንተ ስለፈለጋችሁ አይደለም፣ እግዚአብሔር ስለፈቀደላችሁ። ምክንያቱም አይምሯችንን የሚወስዱ ስንት ነገሮች አሉ። በተለይ ቲክቶክ አስቸጋሪ ነው፣ ትግል ነው። ቲክቶክ እኮ ትግል እንደሆነ ታውቃላችሁ። ምክንያቱም መዳፋችሁ ላይ ሁሉም ነገር አለ። ሁሉም እስቲ የሌለ ምን አለ? ሁሉም ስድብ ብትሉ ትጠግባላችሁ፣ ዘፈን ብትሉ ትጠግባላችሁ፣ ሌላም ነገር ብትሉ ምን እስቲ ምን የሌለዋል? ከዚህ ሁሉ ውስጥ የእግዚአብሔር ቃል ይሻለኛል ብሎ መምረጥ ትልቅ ጸጋ ነው፣ ትልቅ ክብር ነው። በእውነት እድለኝነት ነው። የእግዚአብሔር ቃል ይሻለኛል ብሎ የእግዚአብሔር ቃል የሚነገር ቦታ ላይ ጊዜን መስጠት፣ በትዕግስት ማድመጥ። ፈተናው ብዙ ነው። ኤሌክትሮኒክ ሚዲያው ፈተናው ብዙ ነው። ሌላ ጊዜ እኮ በቃ የእግዚአብሔር ቃል ስማ ልጸልይ ብለን ቤተክርስቲያን ከሄድን የሚረብሸን ሌላ ነገር የለም፣ በቃ መስማት። አሁን ግን በጣም ያስቸግራል። በዚህ ውስጥ የእግዚአብሔርን ቃል ለመስማት መምረጥ በጣም እግዚአብሔር ካልረዳን አይቻልም። እግዚአብሔር እናመሰግነዋለን ስለረዳ። ስለዚህ ለማመን መስማት ያስፈልጋል ነው የሚለው። በቃ እግዚአብሔር ቃል እምነት ከመስማት ነው የሚለው። እሺ ምን እንስማ ካላችሁ ደግሞ የእግዚአብሔር ቃል አለ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ እምነቴ ይደግልኝ። በእምነታችሁ ላይ ጥያቄ ያለባችሁ ሰዎች ካላችሁ እምነታችሁ የሚያድገው በመስማት ነው። መስማትስ የእግዚአብሔርን ቃል የእግዚአብሔርን ቃል በመስማት እምነታችሁን ማሳደግ ትችላላችሁ። ስለዚህ ነው በቤተ ክርስቲያን በቅዳሴያችን መልእክታት ይነበባሉ፣ ቅዱስ ወንጌል ይነበባል፣ ቅዳሴው ሰርክ ትምህርት ይሰጣል፣ በሰርክ ጸሎት፣ በኪዳን። ምክንያቱም እምነት የሚያድገው ከመስማት ነው። መስማት ከእግዚአብሔር ቃል ነው ይላል ቃሉ። መስማት ከእግዚአብሔር ቃል ነው ይላል። ስለዚህ ተክተን የእግዚአብሔርን ቃል እንስማ። ያለዛ በእምነት በጣም ደካሞች ነው የምንሆነው። በእምነታችን በጣም ደካሞች ነው የምንሆነው። እባካችሁ በጣም ደካሞች ነው የምንሆነው። እንስማ የእግዚአብሔርን ቃል። ካላመንን ደግሞ ያው መጽሐፉ ምን ያለን? እግዚአብሔርን ደስ አናሰኘው። እግዚአብሔርን ደስ አናሰኘው። መስማት አለብን የእግዚአብሔር ቃል። ወደ ዕብራውያን መልእክት ልመልሳችሁና የሚገርማችሁ ዕብራውያን ምዕራፍ 11 ላይ ስለ እምነት በጣም ብዙ ነገር ተጽፏል። እንደው ዛሬ ማታ እሱን ነው የምጋብዛችሁ። ሁላችንም እናምን በጣም እምነት ምን እንደሆነ ተገልጿል። ለምሳሌ ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነትን እንዴት ዲፋይን እንደሚያደርገው ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ምንድን ነው ተብላችሁ ትጠየቁ። የእምነትን ትርጓሜ እንመልከተው እስቲ። ዕብራውያን ምዕራፍ 11 ቁጥር 1 እንዲህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ይኸው ቅዱስ ጳውሎስ እምነት አለ ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እምነት ማለት ይኸው እንዴት አድርጎ ዲፋይን እንዳደረገው ተመልከቱ። ዕብራውያን 11 ቁጥር 1 እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው አለ። እውነት ነው። ለምሳሌ እግዚአብሔርን በዓይናችን
ማናችንም አላየነውም። ያላየነው እግዚአብሔርን ግን እንዳለ አድርገን እናምናለን። አያችሁ፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እግዚአብሔርን ያየው የዳሰሰው የለም። እግዚአብሔር አለ የምንለው በእምነት ነው። መንግስተ ሰማያትን ገነትን ያየ አለ የለም። ግን በእምነት ምን እንላለን? መንግስት ትምጣ እንላለን። በእምነት ነው የምንለው። አላየናትም፣ አልጎበኘናትም። ተመልከቱ፣ መንግስት ትምጣ ብለን ግን እንጸልያለን። በእምነት ነው፣ በእምነት ነው። ያላየነውን እግዚአብሔርን እንዳለ አድርገን የምናምነው በእምነት ነው። እምነት ከሌላችሁ ትጠራጠራላችሁ። ያላየናትን መንግስተ ሰማያትን እንዳለች አድርጋ የሚያስረዳ እምነታችን። ለዛ ነው አባታችን ሆይ በሰማይ የምትኖር ብለን ስንጸልይ አይተነዋል፣ ዳሰነዋል። እግዚአብሔርን በስራው አይተነዋል፣ በስራው አይተነዋል፣ በፍጥረቱ አይተነዋል። ስለዚህ ምን እንለዋለን? አባታችን ሆይ፣ ከዛስ በሰማያት የምትኖር፣ ከዛስ መንግስት ትምጣ። ይህ እኮ በእምነት የሚጸለይ ጸሎት። ስለዚህ እምነት ምንድን ነው ከተባላቸው፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። የሚያስረዳ ነው። ብዙ የእምነት ሰዎች አሉ። እኔ ዕብራውያን 11ን በደንብ ብታነቡት ደስ ይለኛል። ለምሳሌ አቤል ይላል ቁጥር 4 ላይ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። አያችሁ፣ አቤል ከቃየል የላቀ መስዋዕት ያቀረበው በእምነት ነው። በእምነት አቀረበ። ቁጥር 5 ላይ ሄዱ። ሄኖክ ይላል ዕብራውያን 11 ቁጥር 5 ሄኖክ ሞትን እንዳያይ በእምነት ተወሰደ። አያችሁ፣ ሄኖክ የተወሰደው በእምነት ነው። የአባቶችን ታሪክ ይዋቸው። እግዚአብሔር ስለወሰደው አልተገኘም ማለት። ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። ቁጥር 7 ላይ ደግሞ ነው ዕብራውያን 11 ኖ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ ይላቸዋል። ደግሞ አይገርም? ሄኖክ ደግሞ ኖህ ደግሞ መርከብን ያዘጋጀው በእምነት ነው ይላል። እንደውም በዚህ ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል። ምክንያቱም በኖህ ዘመን እንደምታውቁት እግዚአብሔር አምላክ እችን ምድር አጠፋታለሁ አለ። ከዛ በኋላ ኖህን መርከብ አዘጋጃለሁ፣ ለህዝቡ ሁሉ ነው መርከብ አዘጋጇል። አይ አሉ እግዚአብሔር እች ምድርማ በውሃ አጠፋም፣ እንዴት ሆና ደግሞ ብትጠፋስ እኛ ብዙ ነን፣ ቀስ ብለን እንሰራለን አሉ። ተመልከቱ፣ ያላመኑ ሰዎች እግዚአብሔር ምድር ትጠፋለች መርከብ አዘጋጁ ሲላቸው እምቢ አሉ። አላመኑም፣ እምቢ አሉ። ያመነው ነው ግን በእምነት መርከብን አዘጋጀ። ምን ብሎ? እግዚአብሔር የተናገረውን አያስቀርም ብሎ እግዚአብሔር የተናገረውን አያስቀርም ብሎ በእምነት መርከብን አዘጋጀ። ያላመኑትስ አይ ማን ነው እግዚአብሔር? የምን የውሃ ጥፋት ነው? አሁን በኖህ ዘመን ሰዎች ተስቁ ይሆናል። አሁን ክርስቶስ ዳግመኛ ይመጣል ታምናላችሁ? ክርስቶስ ዳግመኛ ይመጣል፣ ለፍርድ ይመጣል። እናንተ አባቴ ብሩካን በቀኝ ቁሙ የሚላቸው አሉ። እናንተ ደግሞ ስራብ አላበላችሁኝም፣ ስጣም አላጠጣችሁኝም በግራ የሚላቸው። ይሄን እናምናለን። በኖህ ዘመን እኮ እንዲህ ነው። አሁን ጌታ ነገ ነው የሚመጣው ብላችሁ ታምናላችሁ? ጌታ ነገ የሚመጣ ከሆነ ተዘጋጅተናል? በሰው መሳቅ ቀላል። እንደው በኖህ ዘመን እኮ እንዴት እንዲያደርጋሉ ትላላችሁ? እኛስ በእኛ ዘመን በቃ በኖህ ዘመን እንደሆነ የጌታ መምጣትም እንደዛው ነው ይላል። የጌታ መምጣትም እንደዛው። ስለዚህ አምነን ተዘጋጅተናል፣ ንስሐ ገብተናል፣ የክርስቶስ ስጋና ደም ተቀብለናል። አያችሁ፣ ካላደረግን ከኖህ ዘመን ሰዎች በምን እንሻላለን? በምን እንሻላለን? እነሱም እኛም የሆነ አያችሁ፣ ማመን በጣም ያስፈልጋል። ብዙዎቻችን ራሳችን እንመርምር። ያመንን እንመስላለን፣ ግን አላመንም። እና በኖህ ዘመን ይላል ኖህ ገና ስለማይታየው ነገር ተረድቶ፣ አያችሁ አይታይም። ዓለም እኮ እንደምጠፋ እሱ ያየው ነገር የለም። ግን እግዚአብሔር ይችን ዓለም ታጠፋለሁ ስላለ እግዚአብሔር የተናገረውን አያስቀርም ብሎ በእምነት መርከብን አዘጋጀ ይላል። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። አባታችን አብርሃም የእምነት አባት አይደለም የምንለው? አባታችን ቅዱስ አብርሃም ተመልከቱ። አባታችን ቅዱስ አብርሃም ከካራን ውጣ ሲለው
ወደማያውቀው ሀገር በእምነት አይደል የተባለው? ያስወጣኝ እግዚአብሔር ያስገባኛል ብሎ ይኸውላችሁ፣ እምነት ማለት ይሄ ያስወጣኝ እግዚአብሔር ያስገባኛል። ይኸውላችሁ ያስወጣኝ እግዚአብሔር ያስገባኛል ብሎ በእምነት ወጣ ይላል። ወዴት እንደሚሄድ እንኳን አያውቅም እኮ ነው የሚለው። ተመልከቱ። በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ በእምነት ወጣ ነው የሚላችሁ። እምነት ማለት በደንብ እንድትረዱ ስለፈለጉ። ሳራን ደግሞ ምን ይላታል? ቁጥር 11 ላይ ዕብራውያን 11 ላይ ነው ያለነው። እናታችን ሳራን እንዲህ ይላታል፣ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘር ለመጽነስ ኃይልን ይላል በእምነት አገኘች ይላል። ቁጥር 11 ላይ ተስፋ የሰጠው የታመነ ደስ አይልም? ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘር ለመጽነስ ኃይልን በእምነት አገኘች። እምነት ማለት አያችሁ፣ እድሜ አልፎ የመውለጃ ጊዜ ሳይንሱ የሚለው የመውለጃ ጊዜ አልፎ ነገር ግን በእምነት ልጅ ይሰጠኛል ማለት ያችሁ እምነት ማለት እግዚአብሔር ውጡ ሲል እንደ አብርሃም ወደማያውቁት ሀገር በእምነት መውጣት፣ እንደ ኖህ ስለማይታየው ነገር ተረድቶ በእምነት መርከብን ማዘጋጀት። አይገርማችሁ? እምነት ማለት ይሄ ነው። ሳራ ታውቃላችሁ፣ የ90 ዓመት ሴት ናት፣ አሮጊት ናት። አብርሃም 100 ዓመቱ ነው። ዘር መጽነስን ይላል ቅዱስ ጳውሎስ በዕብራውያን 11 ቁጥር 11 ላይ እድሜዋ እንኳን ካለፈ በኋላ ዘር ለመጽነስ ኃይልን በእምነት አገኘች። ሥላሴ በአብርሃም ቤት ተገልጸው ሚስት ሳራ ትወልዳለች ሲሉ ሳራ ሳቀች ይላል። ለምን ሳቅሽ ሲሏት አልሳኩም አለች። እግዚአብሔር ግን ያን ቃል ለአብርሃም አበሰረው፣ ሳራ እንደምትወልድ። 90 ዓመቷ ሴት በእምነት ዘር መጽነስ ኃይልን አገኘች ይላል። እድሜዋ እንኳን ካለፈ በኋላ እንዲህ እያልን ብንቀጥል የሚገርም ነው። ዕብራውያን 11ን በደንብ አንብቡ። አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ ይላቸዋል። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስበዋልና አንድ ልጅን ስጠኝ ሲለው አልከለከለውም። የሰጠኝ እግዚአብሔር ያስነሳዋል ብሎ አንድ ልጁን ሞሪያ ተራራ ላይ ሊሰዋ ሄደ። ያውላችሁ በቃ የአባቶች እምነት ዕብራውያን 11 ላይ ተዘርዝሯል። ያዕቆብ ሲሞት በእምነት የዮሴፍን ልጆች በእምነት ባረካቸው ይላል። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። እምነት አያችሁ በቅዱሳን አባቶች ሕይወት ውስጥ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ፣ ጨከነ። ስለዚህ ከዚህ የምትረዱት ምንድን ነው? እምነት ያስጨክናል። እምነት ጨካኝ ያደርጋቸዋል። በእምነት እምቢ አለ። ይኸውላችሁ በእምነት እምቢኝ አለ ይላል። ተመልከቱ፣ እምነት እንደዚህ። እምነት የመንፈስ ቅዱስ ፍሬ ነው፣ ጸጋ ነው፣ ስጦታ ነው። እምነት ከየት ይመጣል ካላችሁ ከመስማት፣ መስማት ከእግዚአብሔር ቃል። ስለዚህ እምነታችን እንዲያድግ እንስማ። ምን እንስማ? የዓለም አርት ቡርቲን አይደለም፣ የእግዚአብሔርን ቃል እንስማ። እምነት ያድጋል። እዚህ በማርቆስ ወንጌል አንድ የእምነት ታሪክ ልተርክላችሁ። የቅዱስ ማርቆስ ወንጌል ምዕራፍ ምዕራፍ 5 ማርቆስ ምዕራፍ 5 የቅዱስ ማርቆስ ወንጌል ምዕራፍ 5 ልክ ቁጥር 25 ላይ ሄዱልኝ። ማርቆስ 5 ቁጥር 25 ስለ አንዲት 12 ዓመት ጀምሮ
ደም ይፈሳት ስለነበረች ሴት ታሪክ ነው የሚያወራው። ከ12 ዓመት አብራችሁን ያንብቡ። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች ይላል። 12 ዓመት አይደለም የሚለው ከ12 ዓመትም ጀምሮ እቺ ሴት ከ12 ዓመቷ ጀምሮ ደም ይፈሳት ነበር ይላል። እቺ ሴት ቁጥር 25 ላይ 26 ላይ ይዙ ከብዙ ባለመድኃኒቶች ብዙ ተሰቃየች፣ ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። አይገርማችሁ? ከብዙ ባለመድኃኒቶች ብዙ ተሰቃየች ነው የሚለው። ገንዘቧን ሁሉ ከሰረች ባሰባት እንጂ ምንም አልተጠቀመችም ነው የሚለው። ይላችሁ ምንም አልተጠቀመች። እንግዲህ ጭንቀቷን የምታዩት መከራዋን የምታዩት ከዚህ ችግሯ ለመዳን ብዙ ባለመድኃኒቶችን ፈልጋለች፣ ብዙ ተሰቃየች። ይህ የሚያሳያችሁ ምንድን ነው? የችግሯን ጥልቀት ነው። ጥልቀቱ ከምን መጣ? ፈሪሳውያን በጣም ይጸየፋሉ። እንደዚህ አይነት ደም የሚፈሳቸውን ሴቶች በጣም ይጸየፋሉ። አይገርማችሁም? ተገልለው ነው የሚኖሩት፣ ለብቻቸው ነው የሚኖሩት። የሚያስጠጋቸው የለም፣ አብሯቸው የሚበላ የለም። ምግብ ነው የሚወረወርላቸው፣ ምግብ እየተወረወረላቸው። ለምን? እርኩሶች ናቸው ተብለው፣ እርኩሶች ናቸው ተብለው። ልክ በኮቪድ ጊዜ እንዴት ነው በር ተዘግቶብን ምግብ በራችን አጠገብ እየተቀመጠ አይደለ እንበላ እንጠጣ የነበረው? ልክ እንደዛ ቤተሰቦቿ ሳይቀር ተጸይፈዋት አውጥተው የጣሏት ናት። የት ትሄድ? እና ምን ይላል ቃሉ? ከብዙ ባለመድኃኒቶች ብዙ ተሰቃየች፣ ገንዘቧን ሁሉ ከስራ ደግሞ የሚገርማችሁ ባሰባት እንጂ ምንም አልተጠቀመችም። አስቡት፣ ገንዘቧን አውጥታ አልተፈወሰም፣ እንደውም ባሰባት ይላል። በጣም የሚገርማችሁ ቁጥር 27 ላይ የኢየሱስን ወሬ ሰምታ ይላል። ደስ አይል? የማንን ወሬ ሰምታ? የኢየሱስን ወሬ ሰምታ። ደስ የሚል የምስራች። ወንጌል ማለት የምስራች አይደለም? የምስራቹን ሰምታ። እኛ አሁን የምን ወሬ ነው የምንሰማው? የኢየሱስን ወሬ ሰምታ። ሁሌ ይህን ወሬ ስሙ፣ የጌታን ወሬ ስሙ። ያ ማለት ወንጌል ነው፣ ቅዱስ ወንጌል ነው። የኢየሱስን ወሬ ሰምታ ይላል። በጣም ደስ የሚል ቃል ነው። የኢየሱስን ወሬ ሰምታ ይላል። ይኸው ቁጥር 27 ላይ አንብቡ፣ መጽሐፍ ቅዱስ ከፍታችሁ። የኢየሱስን ወሬ ሰምታ አለ። ተመልከቱ። ስለ ጌታ ሰምታ። ሙት ያስነሳል ሲባል ተመልከቱ። ሙት ያስነሳል፣ ድውይ ይፈውሳል፣ ለምጽ ያነጻል፣ ለተራቡት 5 እንጀራ ለ5,000 ሰው ይመግባል፣ የተጠሙትን ያጠጣል። የጌታን የኢየሱስን ወሬ ሰምታል። ዋካችሁ ጆሮአችን በጌታ ወሬ ይሞላ። የእሱን ወሬ ሰምታ ከዛ ምን አደረገች? በበስተኋላው በሰዎች መካከል መታ ልብሱን ዳሰሰች። አሁን እምነትን እንድታዩት የኢየሱስን ወሬ ሰምታ ከጀርባው ቀስ ብላ መታ ልብሱን ዳሰሰች። ምን ብላ ታምናለች? ቁጥር 28 ይዩት። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ። ያሳል ልብሱን ብቻ የዳሰስኩ እንደሆነ ያናገረኝ ያውራኝ አይደለም፣ እኔ መሆኔን ይወቀኝ አይደለም። ልብሱን ብቻ የዳሰስኩ እንደሆነ ደስ አይልም? ልብሱን ብቻ እምነት ተመልከቱ። ልብሱን ብቻ የዳሰስኩ እንደሆነ ቁጥር 28 ላይ እድናለሁ ብላለች። እምነት እንዲህ ነው። እምነት እንዲህ ነው። ጌታን 5,000 ሰው ይከተለዋል። በዛ መካከል እንዴት አድርጋ ቦታ አገኘች እቺ ሴት? እሷ ደሟን እያንጠበጠበች ስትሄድ ፈሪሳውያን እየተጸየፉ መንገድ ሲለቁላት አልታያችሁ? ስዕል እኮ ነው። ጌታን 5,000 ሰው ይከተለዋል በኢየሩሳሌም መንገድ ላይ። ግማሹ እንጀራ ስላበላ እንጀራ ሊበላ፣ ግማሹ ከሙት አስነሳል ድውይ ይፈውሳል ሲባል ስለሰማ ተአምር ላይ 5 ገበያ ህዝብ ይከተለዋል። እንግዲህ በዛ ውስጥ የጌታን ጨርቅ ነካለሁ እድናለሁ ብሎ ማመን አያችሁ። እኛ አሁን ካላየን
መጥቶ ካልተናገረን እንል ይሆናል። እቺ ሴት እንደዛ አላለች። የልብሱን ጫፍ ከነካው ድናለሁ አለች። በዛ ሁሉ ግርግር ውስጥ ቀስ ብላ ሄዳ የልብሱን ጫፍ ነካችው። አይገርማችሁም? ቁጥር 29 ላይ እንደ እምነቷ ሆነላት። ወዲያው ይላል እግዚአብሔር ቃል ቁጥር 29 እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው ይላል አይደለ? ይኸው ስሙ። ቁጥር 29 ላይ ወዲያው የደሟ ምንጭ ደረቀ፣ ከስቃዋ እንደዳነች በሰውነቱ አወቀች። አያችሁ? የእምነትን ውጤት አያችሁ? ወዲያው የደሟ ምንጭ ደረቀ ይላል። እግዚአብሔር ይመስገን። በቃ እምነቷ ሆነላት አልሆነላት? የልብሱን ጫፍ የዳሰስኩ እንደሆነ መጀመሪያ ስለ ኢየሱስ ወሬ ሰማች ነው የሚለው። እምነት ከመስማት ነው የሚመጣው። ለዚህ ነው የእግዚአብሔር ቃል ለመስማት ተጋደሉ፣ ባካችሁ ተጋደሉ። እምነት ከመስማት ነው። እቺ ሴትን ይዋት የኢየሱስን ወሬ ሰምታ ነው የሚለው። የጌታን ወሬ ሰማች። አዳኝ መሆኑን፣ ፈዋሽ መሆኑን፣ መድኃኒት መሆኑን ስሙን ኢየሱስ ትይዋለሽ፣ ህዝቡን ሁሉ ከኃጢአታቸው ያድናቸዋል አይደል የሚለው። ከስጋም ከነፍስም ኃጢአት የሚያድን ፈውስ መሆኑን ሰማች። የኢየሱስን ወሬ ሰምታ ከዛ እምነቷ አደገ። ከዛ የልብሱን ጫፍ ነካች፣ ወዲያውኑ የደሟ ምንጭ ደረቀ ይላል። ከስቃዋም እንደዳነች በሰውነቷ አወቀች ይላል። እምነት ማለት ይሄ ነው ወገኖች። እምነት ማለት የልብሱን ጫፍ ነካለው እድናለሁ ማለት። ብዙዎች ለምንቅበዘበዝ፣ ግራ ለተጋባን፣ የሚፈውሰን አተን ለምንሰቃይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ልናሰኘው አንችልም። ምን ይላል ቃሉ? በመንገዱ የሚወላውል ይላል ወንጌላዊ ዮሐንስ፣ ሐሳቡ የተከፈለበት ሰው ከእግዚአብሔር አንዳች አያገኝም ይላል። ይህን ቃል ደግምላችኋለሁ። በመንገዱ የሚወላውል ሐሳቡ የተከፈለበት ሰው ከእግዚአብሔር አንዳች አያገኝም። አንዳች ከእግዚአብሔር አያገኝም። እኛ ለምን አላገኘንም? መልሱ ቀላል ነው። መንገዳችን ሁለት ነው። ሐሳባችን የተከፈለ ነው። አንድ እግራችን ጣዖት፣ አንድ እግራችን ታቦት ጋር ነው። አንድ እግራችን ቤተክርስቲያን፣ አንድ እግራችን ጠንቋይ ቤት ነው። አንድ እግራችን በጌታ ያምናል፣ አንድ እግራችን በገንዘባችን ያምናል። አያችሁ? ስለዚህ ቃሉ ምን ይላል? መንገዱ የተከፈለ፣ ሐሳቡ የተከፈለ፣ በመንገዱ የሚወላውል ሰው አይቀበልም። እስከዛሬ ለምን አልተቀበልንም ብለን ራሳችንን ጠይቅ። እስከዛሬ ያልተቀበልነው በመንገዳችን ስለምንወላውል ነው። ሁለት ቦታ ስለምንረግጥ ነው። እዚህ ጸበል እንሄዳለን፣ እዚህ ደግሞ ጠንቋይ ቤት እንሄዳለን። እዚህ በክርስቶስ እናምናለን፣ እዚህ በገንዘባችን እንታመናለን። አይሆንም። በስልጣናችን አይሆንም። በቃ ቃሉ ይሄን ነው የሚለው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በመንገዱ የሚወላውል ሐሳቡ የተከፈለበት ሰው ደግሞ አይቀበልም። እምነት፣ የጸና እምነት። ይችን ሴት ይዋል የልብሱን ጫፍ ከነካው እድናለሁ አለች። እዚያው ጌታችን መድኃኒታችን ኢየሱስ ክርስቶስ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱ እንዴ ይህ ሁሉ ሰው እያጋፋ ልብሴን የዳሰሰኝ ማን ነው ትላለህ አለ። አይባልም ሊሉት እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ግን ምን አለ? ማን የዳሰሰኝ? ልብሴን የነካ ሰው አንድ አለ አለ። ይችን ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱን ሁሉ ነገረችው። ደስ አይልም? የተደረገላትን ስላወቀች የተደረገልን ስለታችንን ያልሰጠን የተደረገልን ወደ ጌታ ቤተ መቅደስ መጥተን ያላመሰገንን ሰዎች የለንም? የረሳን ሰዎች የለንም? የተደረገልንን የዘነጋን እግዚአብሔር እንዴት እንደሚያዝንብን። እቺ ሴት ግን ልዩ ናት፣ የተደረገላትን ስላወቀች። በሉቃስ ወንጌል ላይ ጌታ 10 ለምጻሞችን ፈወሰ። ከ10ሩ ለምጻሞች ከለምጻችን ነፃን ተፈወስን ብለው ጌታን ሊያመሰግኑት የመጡት 2ቱ ናቸው። 8ቱ አልመጡ። 2 ብቻ ናቸው። አብዛኞቻችን እንደ 8ቶቹ ነን። እስኪደረግልን ሱባኤ እንገባለን፣ እንጸልያለን፣ እንሰግዳለን። ከተደረገልን በኋላ የለንም። እቺ ሴት ግን ተመልከቱ፣ የተደረገላትን ስላወቀች
ደግሞ ፍርሃቷ አይገርማችሁ? እየፈራች እየተንቀጠቀጠች በጌታ ፊት ደስ አይልም? እየፈራች ለቅዳሴ በፍርሃት ስገዱ አደል ዲያቆኑ የሚለው? በፍርሃት እንሰግዳለን። ስግዱ በፍርሃት አደል የሚለው? በመንቀጥቀጥ እንሰግዳለን። ተላምደን ቤተክርስቲያንን አሁን እንደ ድሮ እንደ ልጅነታችን ነው በቤተክርስቲያን ለቅዳሴ የምንቆመው? የተንቀጠቀጥን ነው የምንዘምረው? እንዴት ነው እንዴት ነው የምንዘምረው? የተንቀጠቀጥን በፍርሃት ነው። እቺ ሴት ተመልከቱ፣ የተደረገላትን ስላወቀች ይላል። የተደረገላትን ስላወቀች እናቴ ነው እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እግዚአብሔር እኛንም ለዚህ ያብቃል። በፍርሃትና በመንቀጥቀጥ ቅዳሴ ላይ በፍርሃት እንድንቆም በፍርሃት እንድንጸልይ ደጋግሞ ነው የሚያዘን። በፍርሃት እንድንሰግድ እዛ በፊቱ ሰገደች። ሁሉን ነገር ነገረችው። ልጄ ሆይ አላት። ቁጥር 34 ላይ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ ከስቃይሽም ተፈወሽ አላት። ደስ የሚል ቃል። ልጄ ሆይ አላት። አንድ እምነትሽ አድኖሻል፣ ሁለት በሰላም ሂጂ፣ ሶስት ከስቃይሽም ተፈወሽ። አያችሁት? ሶስት ነገር። እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ። ክርስቶስ እንደዚህ ነው። በቃ ሲፈውሰን፣ ሲያድነን፣ ሲምረን አያችሁ። እምነትሽ አድኖሻል አላትና ሰላም ስለሚያስፈልጋት ሰላም አታ ስለኖረች በሰላም ይቻላል። ከዛም እስከ መጨረሻው ከስቃይሽም ተፈወሽ አለ። ደስ አይል? ከስቃይሽም ተፈወሽ። ይሄ ድምፅ ለሁላችንም ያስፈልገናል። ለሁላችንም ያስፈልገናል። እምነት ያስፈልገናል፣ ሰላም ያስፈልገናል፣ ከስቃያችን መፈወስ ያስፈልገናል። አያችሁ? እምነት ያስፈልገናል፣ ሰላም ያስፈልገናል፣ ከስቃያችን መፈወስ ያስፈልገናል። ይህ ሁሉ የእምነት ውጤት ነው። በእምነት ነው የተገኘው። ስለዚህ ልጠቅልልላችሁ፣ እምነት ከየት ይመጣል? ቅድም ነግሬያቸዋለሁ። እምነት ከመስማት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ እምነት ከመስማት መስማትስ ከእግዚአብሔር ቃል። እምነት የሚያድግ ነገር ነው። አለማመኔን እርዳው ትላለች ማቴዎስ ወንጌል ላይ። አለማመኔን እርዳው እርዳው። ስለዚህ እምነት ከመስማት ከእግዚአብሔር ቃል። ስለዚህ እግዚአብሔር ቃል ማንበብ፣ የእግዚአብሔር ቃል መስማት በእግዚአብሔር ላይ ያለው እምነታችንን ያሳድግልናል። ከዛ ውጭ የቅዱሳን ሕይወት ዛሬ የጻድቁ ተክለ ሃይማኖት የአባታችን መታሰቢያ ወርሃዊ በዓል ነው። የአባታችን ገድል እምነት ይጨምራል። ለምን? በእምነት ተጋድለዋል። በእምነት ተጋድለዋል። አባታችን አቡነ ተክለ ሃይማኖት ታሪካቸው ያስተምረናል። ታሪካቸው እምነት ይጨምርልናል። የቅዱስ እስጢፋኖስ ታሪክ በእምነት እንድትኖሩ ያደርጋቸዋል። ቅዱስ ጊዮርጊስ እምነት እኮ ነው። ያችሁ ጣዖታትን ንቆ የክርስቶስ ወታደር ሆኖ ስለ ክርስቶስ ያን ሁሉ መስዋዕትነት የከፈለው እምነት እኮ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እና ይሄ የጸጋ ስጦታ የመንፈስ ቅዱስ ፍሬ እምነት ከእግዚአብሔር የሚገኝ እግዚአብሔርን ደስ የሚያሰኝ እጅግ በጣም መልካም ነገር ነው እና እግዚአብሔር ይህን እምነት በሁላችን ውስጥ እንዲያሳድር አምነን እንድንሰማራ በእምነት የደከምን ካለን እግዚአብሔር እንዲያበረታ የሰለሉ እግሮች ካሉ የደከሙ ጉልበቶች ካሉ እግዚአብሔር ዛሬ በዚህ ሰዓት እነዚህን ጉልበቶች እንዲያበረታ የወደቁ ካሉ እግዚአብሔር እንዲያነሳ ያለቀሱ ካሉ እምነት ጎሏቸው እግዚአብሔር በእምነት እንባቸውን እንዲጠርግ እንዲያብስ ስለ ምግብ የሚጸልዩ እምነት ያጡ ምን እንበላለን ነገ ምን እንጠጣለን ብሎ ዛሬ ዓለማችን ላይ በጭንቀት የተያዙ ካሉ በእምነት እግዚአብሔር ጎተራቸውን እንዲሞላ በምግብ እንዲሞላ የምድር አበቦችን የሚያለብስ ስለ ልብስ የሚጨነቁትን ሁሉ ሰለሞን እንኳን በክብሩ ብዛት እንደነሱ አላጌጠም ተብሏልና
በእምነት እግዚአብሔር እንዲያስጌጠን ጉድለታችንን ሁሉ ዛሬ የምንጨነቅበትን ነገር ሁሉ በእምነት እግዚአብሔር አምላክ እንዲሞላልን እምነት እንዲያሳድገን የአምላካችን የእግዚአብሔር ቅዱስ ፍቃድ ይሆንልን። የጎደለው የሚሞላው በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የታመመ ሰው አጠገባችን አለ በየቤታችን፣ በእምነት ይፈወሳል። ያጣነው ነገር አለ፣ በዚህ ሰዓት የሚያስጨንቀን ግራ ያጋባን ነገር አለ። እንመን፣ እንጸልይ፣ በፍርሃትና በመንቀጥቀጥ በእግዚአብሔር ፊት እንቅረብ። ለእግዚአብሔር የሚሳነው ነገር የለም አደል? ቅዱስ ገብርኤል ለእመቤታችን ያላት ለእግዚአብሔር የሚሳነው ነገር የለም ሲላት ድንግል ማርያም ምን አለች? እነሆኝ የጌታ ባሪያ ነኝ፣ እንደ ቃል ይደረግልኝ አለች። በእምነት አያችሁ፣ በእምነት አካላዊ ቃል ከሶስቱ አካል አንዱ አካል በዚያች ቅስፈት እንደ ቃል ይደረግልኝ ስትል በድንግል ማርያም ማህፀን አደረ። የእመቤታችን እምነት አያችሁ፣ ያመነች ብፅዕት ናት ይላል አደለ? ሉቃስ ወንጌል ላይ እመቤታችንን ያመነች ብፅዕት ናት የሚል ቃል እኮ ለእመቤታችን ተጽፏል። ድንግል ማርያምን ያመነች ብፅዕት ናት ይላታል። እመቤታችን የእምነት እናት፣ የትሕትና እናት ናት። የጻድቃን አቡነ ተክለ ሃይማኖትን እስቲ ዛሬ ገድላቸውን አንብቡ። የእምነት አባት፣ የእምነት አርበኛ እኮ የምንላቸው ለዚህ ነው። የእምነት አርበኛ በእምነት ወንጌልን ተሸክመው የኢትዮጵያ ምድር በወንጌል ያረሱ አያችሁ። እምነት እንዲህ ነው እንደ አባቶቻችን። ስለዚህ እምነታችን እንዲያድግ እንፈልጋለን። እምነታችን የሚያድገው በመስማት ምን በመስማት መስማትስ ከእግዚአብሔር ቃል ነው ይላል። እግዚአብሔር ቃል ቅድሚያ ስለሰጣችሁ ነው ቁጭ ብላችሁ የምትሰሙት። የእግዚአብሔር ቃል ደግሞ በውስጣችሁ ምን ያደርጋል? እምነታችሁ እንዲያድግ ያደርጋል። እግዚአብሔር ቃል በእምነት ያሳድጋችኋል። እባካችሁ በቀን ውስጥ ቤተክርስቲያን ሄደንም ይሁን ቲክቶክ ላይም ስንመጣ ይሁን ትኩረት የእግዚአብሔር ቃል ለሚነገርባቸው ኦርቶዶክሳዊ ቤቶች ይሰጥ። የእግዚአብሔር ቃል ለሚነገርባቸው ኦርቶዶክሳዊ ቤቶች ትኩረት እንስጥ፣ እንግባ፣ እንማር። ጭቅጭቅ አይደለም እምላችሁ። እምነታችሁን የሚሸረሽር ጭቅጭቅ ያለባቸው ሰይጣናዊ ትምህርት ያለባቸው ቤቶች አሉ። በእምነት ደካሞች ስለሆነ ትንሿ ቃል ትፈትነናለች። ሃይማኖታችንን ጠንቅቀን ስለማናቅ ትንሿ ነገር እዚህ ቦታ ምንም አትሰሩ፣ ምንም አትሰሩ፣ ምንም አትሰሩ። እግዚአብሔርን ቃል የሚያጣምሙ አሉ። የእግዚአብሔርን ቃል አጣሙ አይምሯችንን የሚያበላሹ አሉ። ምንም አትሰሩ። ጭቅጭቅ ባለባቸው ቤቶች ላይ ምንም አትሰሩ። የእግዚአብሔር ቃል በሚነገርባቸው ቤቶች ተገኙ፣ ስሙ፣ አያችሁ፣ ስሙ፣ አድምጡ። በዛ ውስጥ እምነታችን ያድጋል። እምነት ደግሞ ታውቃላችሁ፣ እኔ እንደውም እምነት እረፍት ነው ብዬ ነው የማምነው። የሚያምን ሰው አርፎ ይኖራል። ይህችን ቃሌን ያዙልኝ። እኔ ሁሌ ሳስተምር ስለ እምነት እረፍት ነው። የሚያምን ሰው እረፍት አለው። የማያምን ሰው ይቅበዘበዛል። ልንገራችሁ፣ ሲቅበዘበዝ ነው የሚውሉ። የማያምን ሰው ይቅበዘበዛል። አንዴ እዚህ ጋ ይሄዳል፣ አንዴ እዛ ጋ ይሄዳል። እንጀራ ያስጨንቀዋል፣ የገንዘብ ያስጨንቀዋል፣ ደሞዝ ጭማሪ ያስጨንቀዋል፣ የልጆቹ ነገር ያስጨንቀዋል። በቃ ዝም ብሎ የሚቅበዘበዝ እምነት የሌለው ሰው እምነት እኔ በራሴ እምነትን ዲፋይናል በአንድ ቃል ብትሉኝ ለእኔ እምነት እረፍት ነው። ለምን? አምኜ አርፌ ስለምኖር። በቃ የትም ጋር አንብቤው አይደለም። ይሄንን በእውነት እንዲህ የሚል ጽሑፍ አንብቤ አላውቅም። ግን ሁሌም ሳስተምር ስለ እምነት እረፍት ነው እላለሁ። የሚያምን ሰው አርፎ ይኖራል። የሚያምን ሰው በጣም በደንብ አርፎ ይኖራል። ተረጋግቶ ይኖራል። ተረጋግቶ ይኖራል። ሺህ ቦታ አይረግጥም። እዚህ እዛ አይልም። በቃ አምኗላ። በጌታው መዳፍ ላይ ተኝቷላ፣ ተደግፏላ። ያመነ ሰው እንደዛ እኔ በቃ ሰው ማመኑን ማቆስ ይረጋጋ ነው። ስለዚህ እምነት እረፍት ነው። እምነት መረጋጋት ነው። እግዚአብሔርን በደንብ ማመን ነው። እግዚአብሔር ያደርጋል፣ ይፈጽማል፣ እግዚአብሔር ይችላል ብሎ ማመን ነው። የአብዛኞቻችን ችግር እግዚአብሔርን በራሳችን ጫማ ቁጥር ልክ፣ በጎጇችን በቤታችን ልክ እናስበዋለን። እግዚአብሔር ከዛ በላይ ነው። እግዚአብሔር ካንተ ሀሳብ በላይ ነው። ካንተ ቤት በላይ ነው። ከጓዳክ በላይ ነው። እንደዚህ ብሎ ማመን ያስፈልጋል። እግዚአብሔር ይችላል ብሎ ማመን። ለእግዚአብሔር የሚሳነው ነገር የለም። ቅዱስ ገብርኤል እኮ ነው ያለው። ለእግዚአብሔር የሚሳነው ነገር የለም፣ ምንም አይሳነው። እኛን ካለመኖር ወደ መኖር ያመጣ ነው።
ከመኖር ወደ አለመኖር የሚያሳልፈን ይሄ የሚታዩትን ዩኒቨርስ የፈጠረ ያረጋጋ የሚመራ ሲስተም የምንለውን ነገር እዚች ምድር ላይ ያደረገ ያከናወነ እግዚአብሔርን ስነ ፍጥረቱን በማየት ስለ እግዚአብሔር ማወቅ እንችላለን። እግዚአብሔር ሁሉን ነገር አስተካክሎ የሚሰራ ከእግዚአብሔር በላይ አባት ኬት ይመጣል? ከእግዚአብሔር በላይ አባት ኬት ይመጣል? ደስ የሚለው ደግሞ ምን ብለን እንጸልይ ሲሉት አባታችሁ ነው ብላችሁ ጸልዩ። አባታችን ነው እግዚአብሔር፣ ሁሉን የሚችል ነው። ለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወገኖቼ እመኑ። እምነት ከየት ይመጣል ካላችሁኝ ደግሞ ቅዱስ ጳውሎስ በሮሜ 10 ላይ መልስ ሰጥቶበታል። እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው ይላል። እግዚአብሔር ይህን የጸጋ ስጦታ ለሁላችንም ያድለን። እንግዲህ ከዘጠኙ የመንፈስ ቅዱስ ፍሬዎች አንዱ እምነት ነው። እምነት ይህን ይመስላል። ሰባተኛው የሚቀጥለው ሳምንት ብንኖር ጌታ ቢፈቅድ ስምንተኛውን እንማራለን። ስምንተኛው ደግሞ የዋህት ነው። ከዛ ዘጠነኛውን ደግሞ ራስን መግዛት ይላል። ሁለቱን ስንማር ዘጠኙን የመንፈስ ቅዱስ ፍሬዎች እንደ እግዚአብሔር ፈቃድ እንፈጽማለን ማለት ነው። እግዚአብሔር ስላስተማረን፣ ስለመከረን፣ ስለገጠጠን ስሙ የተመሰገነ ይሁን። እግዚአብሔር ለሁላችንም እምነት ይጨምርልን። የልቦናችንን መሻት ከኃጢአት በቀር በእምነት ያድለን። እግዚአብሔር ቸር አባታችን እግዚአብሔር ቤተክርስቲያናችንን በአንድነት ሀገራችንን በሰላም ይጠብቅልን። እናንተንም በያላችሁበት በቃ በስደትም ያላችሁ በሀገር ውስጥም ያላችሁ እግዚአብሔር የልቦናችሁን መሻት ከኃጢአት በቀር እሱ ይፈጽምላችሁ። ያላችሁን ነገር ሁሉ እግዚአብሔር ይባርክላችሁ። የነካችሁት የረገጣችሁት እናንተ የተሳተፋችሁበት ሁሉ የተባረከ ይሁን። በቃ እነሱ እኮ አሉበት፣ እነሱ ነኩት፣ እነሱ ረገጡት ይባልላችሁ። በቃ ያላችሁን እግዚአብሔር ይባርክላችሁ። በእምነት ደግሞ እግዚአብሔር ያጽናን። እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን አሜን። ቃለ ሕይወት ያሰማልን፣ በሞገስ በጤና ይጠብቅልን። መምህራችን መምህር ያሬድ ወንጌል እጅግ ደስ እንደተሰኛችሁ መቼም ከውስጥም ከውጭም ያላችሁ እንግዲህ ቃለ ሕይወት ያሰማልኝ በማለት እንትናችሁን ምርቃታችሁን አቅርቡ። እግዚአብሔር ያክብርልን። መምህርዬ በእውነት እኔም ቃል የለኝም። እግዚአብሔር ያክብርልን፣ ኑሩልን ነው የምንለው። እኛም ደግሞ የሰማነውን ነገር የምናተርፍበት ያደርገን። እንግዲህ ላለፉት ጥቂት ወራት በዚህ እርፍ ብለን ተረጋግተን ቃል እግዚአብሔርን እንድንሰማ እግዚአብሔር ፈቅዷል በዚህ ዓመትና እስካሁንም የተማርናችሁ ያመለጣችሁ ዛሬ የመጣችሁ ካላችሁ ድንግል አጸነት ዩቲዩብ ፔጅ ላይ እነዚህ ያለፉት ትምህርቶችን ፖስት እየተደረጉ ነው እና ሄዳችሁ መከታተል ትችላላችሁ። ፕሮፋይል ላይ ሊንክ አለ። አርብ ማታ ደግሞ የሐኪሙን ያማክሩ ፕሮግራም አለን። በዛም እንድትመጡ ይሁን። ወንድማችን አቤላ ገጣሚ መሀላችን ተገኝቷል። ፎሎ ያላረገ ተደራረጉ። በነገራችን ላይ እዚህ ያላችሁ ኦርቶዶክሳዊ ቤተሰቦች ይህንን ማጠንከር አለብንና መምህራችን መምህር ያሬድን ፎሎ ያላረጋችሁ ፎሎ አድርጉ። አቤላን ፎሎ አድርጉ። ገጾቻቸውን ተመልከቱ። ቪዲዮቻቸውን ሼር አድርጉላቸው እና ሁላችንም እንዲህ አይነቱን ህብረት የምናጠነክርበት ያደርግልን። ቃለ ሕይወት ያሰማልን። በድጋሚ አቤላዬ እንኳን ደህና መጣ። እንግዲህ እህትህን እሺ ብለህ ታዘህ ነው የመጣኸውና ዛሬ እግዚአብሔር ባቀበለ ደግሞ አንተ ዘንድ የሚያስተምረን እንሰማለን። መድረኩን ላንተ። እንዴት አመሻችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። ለመምህራችን እግዚአብሔር አምላክ እድሜና ጤና ይስጥልን። እሺ እኔ ጋር ደግሞ አንድ ግጥም እላለሁ። ያው እኔ ነኝ በርባናት የሚለውን ግጥም እግዚአብሔር ለሁላችንም ማስተዋልና ጥበቡን ይስጠን።
እኔ ነኝ በርባነ ክደው በሸሹ ፊት በህሊና ሸንጎ ትዕግስትህ ሲጠና በአይሁድ ክስ ላይ በዝምታህ ግዝፈት አንገትህ ሳይቀና የዝምታህ አቅም እስራቴን ጥሶ ነፍሴን ሲመዝናት ትዝ ይለኛል ጌታ ነፃ ልታወጣኝ መስቀል መሸከምህ የትዕግስትህ ጽናት። እኔ አንተ ወንበዴ እኔ አንተ ዱርዬ ቃልህ የማይገደኝ በስምህ የገነንኩ ለስጋዬ ድሎት ሞትህ የማይገርመኝ በቀን የለካውት የነፍሴን ብድራት አንተ ስትታሰር እንደሚታረድ በግ መጎተትህን ሳይ አዝለኸኝ ነበር በቁስለው ጀርባ እኔን መስቀሉ ላይ። እኔ አንተ ወንበዴ እኔ አንተ ዱርዬ ስድብና ጥፊ የምራቅ ትፋቱ ፍቅርህን ያልፈታው በርባን ነኝ ጌታ አንተ ስትታሰር እኔ የተፈታው በሸንጎ መማገድ ይሰቀል የሚል ድምፅ ተደግፌ የቆምኩ በደም በራሰው ገጽ በፍቅርህ የታተምኩ በርባንህ እኔ ነኝ በርባንህ እኔ ነኝ ከመከራ ብዛት ሰንሰለቴን የጣልኩ በፈራጆች ፊት አንተ ስትጠላ ይፈታ ተብዬ ከጎንህም የቆምኩ ፍቅሩን ያላያችሁ ውዱን ያላያችሁ እኔ ልንገራችሁ እንዴት እንዳዳነኝ እንዴ ላስታውሳችሁ። ካይን የጎደለ ጉድፍ የመሰለ በወዳጆቹ ቤት ቅሬታ ሳይኖረው መዳፉ ቆሰለ እንደ ጌታ ያለ እንደ ውዴ ያለ ኧረ ማንም የለ። ይሰቀል ባልልም መሞቱ ሳይደንቀኝ በመፈታቴ ቀን ደስታዬ ነበረ የጀርባው ግርፋት ለሕይወቴ መዳን። በርባን ይፈታልን ይሰቀል ኢየሱስ የሚሉ ጩኸቶች በመከራ ቀንበር በፍቅር የጠራህ የካድሁን ሰዎች የሰማው አዎ የሰማው ያየሁኝ በርባንህ እኔ ነኝ። አንተዬ ጌትዬ ስንት ጊዜ ማርከኝ ስንት ጊዜ ቻልከኝ አንተ ሳትሰለች ከዳተኛ ነፍሴ በመዳፍ ቁስል ስንት ዘመን ዳነች። እኔ ነኝ በርባንህ እኔ በርባንህ ነኝ ታስታውሰኛለህ ታስራ ያስፈታኸኝ እኔ ነኝ በርባንህ። በርባኖይ ንገረን ንጹሕ ጌታ ታስሮ አንተ ስትፈታ እንዴት ነበር መልኩ ለፍርድ አብሮ ያለው የሰራዊት ጌታ ብላችሁ ካላችሁኝ መልኩን ቁስሉን ደሙን ያላያችሁ ፍቅሩን ያላያችሁ እኔ ልንገራችሁ እንዴት እንደዳንኩኝ ከዘመን እስራት አንዴ ላስታውሳችሁ። በአይሁድ ሸንጎ ፊት ከጎኔ የቆመው እሱ እንዲሰቀል እኔ ልፈታ ነው። አዎ እሱ እንዲሰቀል እኔ ልፈታ ነው። እኔ ነፍሰ ገዳይ እሱ ሕይወት አዳይ እኔ የመንዝራ እርሱ በዝምታ ሕይወቴን የሰራ እኔ አስመሳይ እሱ ነበር ለነፍሴ ፀሐዩ እኔ ከዳተኛ እሱ ሲጠብቀኝ ላፍታም አይተኛ እኔ ባለምጸት በደሙ የዳንኩኝ ከዘላለም ሞት እድሜን ያመሸው ወንብድናዬ ላይ በጭካኔ መደብ መግደልና መዝረፍ በኖር መሳደብ ለሕፃን ማራራ ምሕረትን የማላውቅ የሰው ሁሉ ስጋት ሀገር የሚፈራኝ በአካል ለጎደለ ለነፍሰ ጥሩም ሴት ወንበዴው እኔ ነኝ
ወንበዴ እኔ ነኝ ሕዝቡን አስጨናቂ ርኅራኄ ማላውቅ የድሃን ከረጢት ደግሞ ኪስ አውላቂ በደም የሰከርኩኝ ወንበዴው እኔ ነኝ በፍርድ ሸንጎ ፊት ከናዝሬቱ ኢየሱስ ከጎኑ የቆምኩኝ አዎ ወንበዴው እኔ ነኝ እንደየው እኔ ነኝ ወንበዴው የችንካሩን ቁስል እሾህ የወጋውን የግንባሩን ቁስል ከቶ ያላያችሁ እኔ ልንገራችሁ ተጠማው እያለ እንዴት እንዳረካኝ እንዴ ላስታውሳችሁ መልኩ የደቀቀ በህማም የቆመ በደም ተሞሽሮ በጀርባው ግርፋት አጥንቱ ይታያል ስጋው ተሸርሽሮ አይቻለው ባይኔ ሲሰባበቱበት ምራቅ እየተፉ አይቻለው ያኔ በንጹህ ስጋው ላይ እንደዛ ሲከፉ ሰምቻለሁ ያኔ ዝምታው ሲናገር ቃል ሳይወጣ ካፉ ይሰቀል የሚል ጥቅስ መፈክር የያዙ ከእጁ የበሉ እርሱ እንዲወገድ እርሱ እንዲሰቀል እኔን ያስፈታሉ ይህ ዓለም እንዲህ ነው ወንበዴ ሊፈታ ንጹህ ይታረዳል እኔ ነፃ ለሆን የናዝሬቱ ኢየሱስ በግፍ ይሰቀላል የጎኖቹን ቁስል የእግሮቹን ችንካር ፍጹም ያልገባችሁ እኔ ልንገራችሁ የምሕረቱን ብዛት የፍቅሩንም ኃይል የይቅርታውን ጥልቀት አንዴ ላስታውሳችሁ እኔ ልንገራችሁ የዝምታው ጥልቀት ነፍስ ስጋ አልፎ እጅግ ያስደንቃል በተናጋሪ ፊት ጌትነት ዝም ሲል ጠላት ይጨነቃል የዝምታው ውበት ነፍሴን መዘመዘው የዝምታ ቃሉ በደሌን ገነዘው እንዴት አይመልስም ለከሳሾች ጮት እያልኩኝ ስገርም ዝምታው ምሕረት ነው ዝምታው ፍቅር ነው ከስድባቸው በላይ የመቅሰሉ ህማም ራሴን ብስሎ በጀርባው ግርፋት በሸዋ አክሊል በኩል የዓይኖቹ ስስት የፍቅሩንም አቅም አብዝቶ ይሰብካል ይገርማል ይደንቃል ከዝምታው ጥልቀት የዓይኖቹ ፍቅር ርኅራኄን ሲሰብክ ይሰቀል እያሉ አብዝተው ሲጮሁ ጸጥታው ሲማርክ ዝምታው ሲማርክ ዝምታው ሲማርክ ውበቱ አይታይም በደም ተሸፍኖ ቀይ ካባ ለብሷል በርባን ይፈታልን የሚሉ ጩኸቶች በደስታ ታግሷል ያስፈታኝ እሱ ነው ፍቅሩን ያላያችሁ ወንበዴ ነኝና እኔ ልንገራችሁ አንዴ ላስታውሳችሁ መንገደኛ ላፊ ሲዘባበትበት በቃላት ሲያሽሟጥጥ እርሱ በፈገግታ በዝምታው ጉልበት ሕይወት ነበር የሚሰጥ እኔማ ደነቀኝ ቀና ብሎ በስስት ዓይኖቹ በፍቅር ሲያየኝ ገረመኝ ደነቀኝ በሕይወት ዘመኔ በስስት የሚያየኝ በተራበ ፍቅሩ ከቶ አላየሁም ልብን የሚያቀልጥ ዝምታው ማማሩ የቡጢውን ኃይል የምራቁን ትፋት በዝምታ ቻለው ሲያፈቅር ሲሰድቡት በጸጥታ ሲሄድ ባይኔ አይቻለሁ ከእጁ እንጀራን እስኪጠግብ የበላ ሁሉም ሲጮሁበት ከዘመናት ሕመም ያዘለውን አልጋ አሸክሞ ምሮት ሆሳዕና ብሎ ልብሱን ያነጠፈ ዘንባባ ጎዝጉዞ ቃሉን እየተማረ ብዙ ምዕራፎች በእግሮቹ ተጉዞ ከአጋንንት እስራት የፈታቸው ሁሉ ሲዘባበቱበት የፈገግታው ውበት የዝምታው ውበት በማይስር መልኩ ስር ትዕግስቱ ስብከት እኔ ነኝ ወንበዴው እኔ ነኝ ገራፊው እኔ ነኝ ሰቃዩ እኔ ነኝ ወንበዴው አይቻለሁ ያይንኔ አይቻለሁ ያኔ ብቻህን ስትቆም በቃላቸው ስትቀልን አይቻለሁ አንተ ስትታስር ከዘመን እስራት በሞት ተፈታው እኔ ነኝ በርባንህ ከጎንህ የቆምኩኝ በአይሁድ ሸንጎ ፊት እርሱ ነው ኢየሱስ ሁሉንም ያዘለ በጀርባው ግርፋት የደሙን ነጠብጣብ የሲቃውንም ድምፅ ከቶ ያልሰማችሁ እኔ ልንገራችሁ ከሕማሙ ብዛት ከይቅርታው ጥልቀት
እንዴት እንደዳንኩኝ አንዴ ላስታውሳችሁ። የሸዋ አክሊል ደፍቶ አንገቱን ቀርቅሮ ሞገስ አልባ ድኩም ሁሉም ጨክኖበት ፍቅሩ እየበረታ በሞቱ የሚያክም ባልታደል እንኳን ከእግሩ ስር ቁጭ ብዬ ቃሉን ለማዳመጥ ኢየሱስ የሚባል የሕማም ሰው ነበር ሕይወት የሚለውጥ። እኔ አንድ ነገር ብቻ እውነትን አውቃለሁ። እርሱ ለሞት ሲሄድ እኔ ግን ድኛለሁ። እርጥብ መስቀል አዝሎ ሲወድቅ ሲነሳ ሁሉም ሲስቅበት ያየውን አበሳ ጌታዬ እኮ ያኔ ብቻውን ነበረ፣ ባይተዋር ነበረ፣ የሚያዝንለት ያጣ፣ ሞትን ሊገልልኝ እኔን አስነስቶ እርሱ የተቀጣ። ሲተባበሩበት ሁሉም በአንድነት በስቃዩ ሳቁ፣ በደሙ ጎርፍ ስር በቀሚሱ ቁማር እየተሳለቁ። አይቻለውቅም እንዳለ ጭካኔ በወንብድናዬ አንዲት ምስኪን ብቻ ደምን እያነባች ስትከተል ነበር እያለች ጌታዬ። አንዲት ምስኪን ብቻ፣ ያቺ ምስኪን ብቻ። ወዮ ልጄ፣ አንድ ልጄ፣ ወይኔ ልጄ፣ ቀኝና ወዳጄ። የእናት አንጀት ጋተ፣ የእንባ ከረጢት ደርቆ ሲነጥፍባት፣ ድንግል ማርያምም የልጇ መከራ በደም አስለቀሳት። ባዘን እንዳትሞት ዮሐንስን ሰጣት። ወዮ ልጄ፣ አንድ ልጄ፣ ወዮ ልጄ፣ ቀኝና ወዳጄ። ወንጀል አልባ ሰው ነው ጥፋት የሌለበት፣ ከደሙ ለመንጻት ፒላጦስ ቢታጠብ ፍርዱ ሊጸጸት። እኔ ግን የማውቀው ኢየሱስ ጌታ ነው ያስፈታኝ ከስራት። አይቼው ባላውቅም በወንበድናዬ በሕይወት ዘመኔ በኃጢአት ስኖር፣ እውነት ልንገራችሁ እሱ ሲሰቀል ነው የፈቱኝ ከስራት። በመስቀል ላይ ሆኖ ቃሉ የቃተተ የተናገረውን ቃሉን ያልሰማችሁ እኔ ላወራላችሁ። በፍርድ ሸንጎ ፊት ያሳየውን ፍቅር አንዴ ላስታውሳችሁ። አይኖቹን ብትፈጥር ከመሬት በምራቅ አፈሩን ለውሰ፣ ከጥፊ የባሰ የንቀት ምሳሌ ምራቅ ተተፋብህ። አልጋውን ያስያዝከው የዘመናት ቁስሉን ብትሽር በማዳንህ፣ የብርሃን ፊት ግን እጁ ታዘዘለት በጥፊ ሊመታ። ይገርመኛል ጌታ፣ ይደንቀኛል ጌታ። ይህንን እያወቅ ማዳንህን ሳትነፍግ ታምር ብትሰራ፣ ከቀደመው ይልቅ በመከራህ ጊዜ ታላቅ በደል ሰራ። አለመናገርህ ጸጥታ ይገርማል፣ ለፍጥረት ይደንቃል። ያንተስ ይለያል፣ ሕሊና ይረቃል። ከአይሁድ ስላቅ ከሄሮድስ ማፌዝ ያልተፈታ አንደበት እንዴት ተከፈተ? ከጀርባ ግርፋት ልቆ የተሰማህ የመጻጉ መምታት። ይገርማል። ዓለም ስታዳላ ፍርደ ገምድል ሆና፣ ንጹሕ ሰው አይኖርም በሐሰት ቀኖና። ዓለሜ እንዲህ ናት ሚዛን እየሳተች ፍርድ ስታዛባ፣ ወንበዴውን ለቃ ንጹሕን ለማሰር የሚያስገብር እምባ። ቃል እየተጸፋ ለወንበዴ ምሕረት ንጹሕ ይታረዳል። ከጥላቸው ወጥመድ በሞቱ ለዳነ ሕይወት ይወለዳል። ይገርማል። ከብረት ጅማሬ ከስደቱ ምዕራፍ እስከ መስቀል ሞቱ፣ ለበደለኛ ሰው ውድ ቤዛ እሱ ነው የከበረ ሕይወቱ። በግርግም የነበር የውልደት ምዕራፍ የሰባ ሰገር የናፍቆት አመሃ። ከዚያች ቀን ጀመረ የመከራህ መግቢያ የሞትህ ጽዋዋ። በእናትህ እቅፍ በማርያም እቅፍ፣ በእናትህ ጀርባ በማርያም ጀርባ የጀመረው ስደት የነፍስ ሰቀቀን ላስተዋለው አማኝ ምሳሌው ነበረ ለዚያች የፍርድ ቀን። እያልኩ የምናገር እያልኩ የምሰብክ እያልኩ የምዘምር ከመከራ ብዛት አንተ ብታድነኝ፣ ዛሬም የታሰርኩኝ ምግባር የሚጸፈኝ እኔ በርባንህ ነኝ። ጌታዬ አንተዬ ፍታኝ ከስራት ነፍሴን ለመቤዠት ባፈሰስከው ደምህ፣ በማስመሰል ሳይሆን ሆኜ እንዳከብር ፈውሰኝ በቀንህ። ፍቅሩን ያላያችሁ የመስቀሉን ሥራ ፍጹም ያልገባችሁ
እንዴ ላስታውሳችሁ። እኔ ነኝ በርባን እንዲህ ያለ መሰጠት ቃል ያሰማልን። አቤላዬ ብርህ አይንጠፍ። እንዲህ አይነት ስጦታን መመረጥ ይጠይቃልና ሙሉ ስብከት ነው የሰበከን በእነዚህ በረጅም ደቂቃዎችና ቃላት የለኝም። በርባና የሆነን የተፈታን እንዲያደርገን እግዚአብሔር አምላክ ፈቃድ ይሁንልን። በእውነት እኔ ቃል የለኝም። መርቁት እስቲ መርቁልኝ አቤል። መድረኩ ክፍት ነው በእውነት ነው። ሁላችሁንም ኢሞሽናል እንደሚያደርጋችሁ ተስፋ አደርጋለሁ፣ እረዳለሁኝ። ቃሌት ያሰማልን አቤላዬ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ደግመህ ጻፍ፣ ደግመህ እንስማው። በህይወት ውስጥ በህይወታችን ውስጥ ብዙ ነገሮችን የሚያክም ነው። የአቤላን ፔጅ ፎሎ ያላረጋችሁ ሄዳችሁ ብታዩ ብዙ ነገር ተምራችሁ ህይወታችሁን ትቀይራላችሁ እና እግዚአብሔር አምላክ ያክብርልን፣ በረከት ያድልልን፣ ቃሌት ያሰማልን። በድጋሚ አቤላዬ በእውነት እጅግ ደስ ብሎኛል። ሁላችሁም ስለመጣችሁ እግዚአብሔር ያክብርልን። እንግዲህ የሚቀጥለው ሳምንት እንገናኛለን። ቪዲዮዎቻችንን እንትኖቹን ፍላየሮቹንም ሼር አድርጉ። የህክምና ጥያቄ ደግሞ ያላችሁ ከሐኪሞች ጋር ያለ ፕሮግራም አርብ ማታ ወይም ደግሞ በኢትዮጵያ አቆጣጠር ቅዳሜ በጠዋት ይጀምራል። መታችሁ ጥያቄያችሁ እንድትጠይቁ ይሁን። እግዚአብሔር ይስጥልን። ሁላችሁንም እግዚአብሔር ያክብርልን። በየስፍራው በጭንቅ ውስጥ ያሉ ወገኖቻችንን እግዚአብሔር አምላክ ሰላም ይስጣቸው። ለእኛም ደግሞ ድምፅ ከመሆን ወደኋላ እንበል። እግዚአብሔር ያክብርልኝ። መምህር ወደ እርሱ መለሳለሁ። ቃለ ሕይወት ያሰማልን ወንድማችን። በእውነት ወደ ንስሐ የሚመራን ልባችንን የሚነካ ቃል ነው። የእግዚአብሔር ቃል እንዲህ በተለያየ መንገድ ሲተላለፍ የተለያዩ ሰዎች ለየትኛው እንደሚሰበር አታውቁም። በመዝሙር ልባቸው ይሰበራል። እንደዚህ አይነት ግጥም ሲሰሙ ልባቸው ይሰበራል። በቀጥታ ሲሰበኩ፣ ቅዳሴ ሲሰሙ፣ ገድላት ሲያነቡ ብቻ እግዚአብሔር በምን እንደሚነካን አናውቅምና በዚህ መልኩ ደግሞ የእግዚአብሔር ቃል ሲቀርብልን በእውነት ለልባችን የሚመስጥ ውስጣችን የሚነካ ነው። እግዚአብሔር አምላክ ረጅም ዕድሜ ረጅም የአገልግሎት ዘመን ይስጥልን። እንግዲህ የሰማነውን ሁላችንም በልቦናችን ያሳድርልን። ለጸሎት እንዘጋጅ። ሕሊናችንን ሰብስብ። አንጻረ ገጻችንና ማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ይህችን ሰዓት ባርከ ቀድሰ ስለሰጠህን ስላስተማርከን በተለያየ መንገድ ስለመከርከን እናመሰግንሃለን። በተማርነው ትምህርት ፍሬ እንድናፈራ ሁላችንም አግዘን። ቃልህን እንድናስተውል ልቦናችንን ክፈትልን። የልባችንን ሐሳብ ከኃጢአት በቀር በጎ የሆነውን ነገር ሁሉ ቅዱስ አባት ሆይ አንተ ፈጽምልን። በዚህ የተሰበሰብነውን ሁላችንም በማያልቀው አንድ በረከት ባርከን። ኃጢአታችንን በደላችንን ሁሉ በቸርነት ይቅር በለን። ቤተ ክርስቲያናችንን በአንድነት ሀገራችንን በሰላም ጠብቅልን። ቅዱስ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም ምልጃ ረድኤት በረከት የቅዱሳን መላእክት ጠባቂነት የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አሜን። ቃልዎት ያሰማልን መምህርዬ። ሁላችሁንም እግዚአብሔር ይስጥልን፣ የሳምንት ሰው ይበለን። አቤላዬ በድጋሚ ቴንኪው በእውነት እግዚአብሔር ያክብርልኝ። ወንድም አለም አትጥፋ፣ እንደዚህ እየመጣ ከበረከትህ አሳትፈን። እጅግ ሁላችሁንም አመሰግናለሁ። መልካም ዕለት። እሺ፣ መልካም አዳር። እመጣለሁ፣ እታዘዛለሁ። እሺ፣ አመሰግናለሁ። ክበርልኝ።